በክርስቶስ ፍቅር የተያዘ አንደበት የሞትን ፍርሃት ድል ነስቶ የዘላለም ሕይወትን ይወርሳል። ነሐሴ 9 ቀን ቅድስት ቤተክርስቲያናችን ስለ ክርስቶስ ስም ብሎ ሕይወቱን አሳልፎ የሰጠውን የሰማዕቱንና የካህኑን የአባ ኦሪን ዓመታዊ መታሰቢያ በክብር ታስባለች። ዛሬ የምንመለከተው ታሪክ በክህነት አገልግሎት ጸንቶ በጭቆናና በስደት ፊት ሳይንፈራገጥ የሰማዕትነትን አክሊል የተቀበለበትን አስደናቂ ታሪክ ነው። አባ ኦሪ በዘመኑ በካህናትና በቅዱስ አገልግሎት የሚታወቅ ሕዝቡን በሃይማኖት የሚያስተምር ታማኝ ካህን ነበር። በወቅቱ በነበረው የክርስቲያኖች ስደትና መከራ ጊዜ አባ ኦሪ ከእውነት ጎዳና ፈጽሞ አልተወገደም። የንጉሱን ትእዛዝ በመቃወም ጣዖትን እንዲያመልክና ክርስቶስ እንዲክድ ግፊት ሲደረግበት፣ እርሱ ግን ቆራጥ አቋም አሳይቷል። በመቅደስ ውስጥ ቆሞ መስዋዕት ሲያቀርብ፣ ሕዝቡንም በቃለ እግዚአብሔር ሲያጸና የኖረ አባት ነው። የእርሱ ጽድቅና ለሃይማኖት የነበረው ቀናኢነት ጠላቶቹን በእጅጉ አስቆጣቸው። በዚህ ምክንያት በግፍ ተይዞ ወደ ፍርድ ፊት ቀረበ። ገዥውም ጣዖትን ስገድ፣ ካልሆነ ግን የተለያዩ ስቃዮች አደርስብሃለሁ በማለት አስፈራራው። አባ ኦሪ ግን ያለ ፍርሃት ቆሞ እኔ ለሰማዩ ንጉሥ ለኢየሱስ ክርስቶስ የቆምኩ ካህን ነኝ እንጂ ላሰት ጣዖት አልሰግድም በማለት በድፍረት መሰከረ። በቁጣ የተነሱ ጠላቶቹም በካህኑ ላይ እጅግ ከባድ ስቃዮችን አደረሱበት። አባ ኦሪ ግን በመንፈስ ቅዱስ ጸንቶ የሰማዕትነትን ጽዋ በደስታ ተቀበለ። በመጨረሻም በሰይፍ ራሱን እንዲቆርጡ ታዘዙ። እርሱም ሕይወቱን ስለ ክርስቶስ ፍቅር አሳልፎ በመስጠት የሰማዕትነትን አክሊል ተቀዳጀ። የአባ ኦሪ ታሪክ የክህነትንና የእምነትን ጽናት የሚያሳይ ትልቅ አርአያ ነው። በፈተና በችግር ሰዓት ከእውነት ጎዳና ፈጽሞ ማፈንገጥ እንደሌለብን ከእርሱ ሕይወት እንረዳለን። የሰማዕቱና የካህኑ የአባ ኦሪ በረከትና አማላጅነት ከሁላችን ጋር ይሁን።